ደሳሳዋ የዲማ ከተማ በአኮቦ ወንዝ አቅራቢያ እንደ ከሰረ ነጋዴ ፈዛ እየመሸባት ሳለ በድንገት ቃጠሎ ተነሳ። በደቡባዊ ምዕራብ የሚገኘው የአኮቦ ወንዝ ጠበል ደርሶ ከዚህ ከቃጠሎ ሊታደጋት አልቻለም። የጋምቤላ ክልልም ሆነ በስተደቡባዊ ምስራቅ የሚያዋስናት የደቡብ ክልል የእሳት አደጋ መስሪያ ቤት ደርሶ ሳይታደጋት ምንጩ ያልታወቀው እሳት ጭድ አደረጋት። እንደተለመደው በአቅራቢያው በባህላዊ ዘዴ ወርቅ ለመቆፈር ከመላ ኢትዮጵያ መጥተው የዲማን አፈር በውሃ እየገሸሩ ፈጣሪን ሲማጸኑ በሚውሉ ከልታማዎች ላይ ያን ቃጠሎ በአዋክ አማጽያን ያደረሱት ጥቃት ነው ተብሎ ተጠርጥሮ ነበር። ሆኖም የአኮቦ ወንዝ ምንጭ እንጂ የዚህ ቃጠሎ ምንጭ የጉምጉምታ አላለፈም። ነዋሪዎቿም በቅጠልም ሆነ ባላቸው ቅሪት ውሃ እሳቱን ለማጥፋት ሞክረው ባይሳካም በወቅቱ ስለቃጠሎ ብዙ ተብሏል። ነገር ግን አንዳንድ የጆሮ ማኞች በግርግሩ ወቅት የጥይት ጩኸት መስማታቸውን ከመግለጻቸው በቀር አንዳችም ተጨባጭ ነገር አልተገኘም። ሆኖም ግን ደሳሳዋን ከተማ ሰለባ እንዳደረጋት እሳት በጦሱ ሰለባ የሆኑ ሰዎች አልጠፉም። ቃጠሎ አለፈ፣ ቀኑም ተረሳ። በአኮቦ ላይም ቅራኔው ተዘነጋ። በዲማም ሕይወት እንደገና ሀ ተባለ። ይህ ጊዜ ከተዘነጋ ከረጅም ጊዜ በኋላ አንድ ለአካባቢው እንግዳ የሆነ ወዘልውጥ ሰው ወደ ዲማ ከተማ ገስግሶ መጣ። በቃጠሎ መከራ ለደረሰባቸው ሰዎችም አስደንጋጭ እርዳታን አደረገ። ይባስ ብሎ በዚህ ወቅት በህዝቡ ለተጎዱ ሰዎችና ለአንዳንድ የወርቅ ማዕድን ቆፋሪዎች ተንሰቅስቆ በማልቀስ የህይወት መድህን ዋስትና እንደገባላቸው ተናግሮ ሲያበቃ ለዘመዶቻቸው ጠቀም ያለ ገንዘብ አበርክቶ ተመለሰ። ኦጋዴን ሶማሌ ከዓመታት በፊት በሞቃታማዋ የጎዴ ከተማ በመንፈቀ ሌሊት ቁጥራቸው ያልታወቀ ሰዎች ተገድለው አስክሬናቸው ከተማዋን ሰንጥቆ የሚያልፍ አውራ ጎዳና ላይ ተጥሎ ተገኝቶ ነበረ። እንደተለመደው የኦጋዴን ነጻ አውጪ ግንባር ተወነጀለ። ነገር ግን ከፍተኛ የፌዴራል መንግስት መርማሪ ተልዕኮ ይህንን ማረጋገጥ አልቻለም። የኦጋዴን ነጻ አውጪ ግንባርም ኃላፊነቱን አልወሰደም። ከወራት በኋላ አንድ ወዘልውጥ ሰው መጥቶ ለሟች ቤተሰቦች ፈጣሪ መጽናናቱ እንዲሰጣቸው እየተመኘ አብሮ ጫት ሲቅም ሰንብቶ ተመለሰ። ይሁን እንጂ ካጽናናቸው ቤተሰቦች ውስጥ ጥቂቶቹ አስቀድሞ በሞት ለተለዩ ወገኖቻቸው የህይወት መድን ዋስትና የገባላቸው ይገኙበት ነበር። አዲግራት ትግራይ ከዓመታት በፊት እንደ አዲግራት ቆሎ አንቱ የተሰኘ የግድያ ወንጀል በአዲግራት ከተማ ውስጥ ቢሰራም የዚህ ግድያ ምንጭ እንደ ቆሎ አልቃምህ ያለው አንድ ከፌዴራል የመጣ መርማሪ ቆሎ ሸምቶ ብቻ ወደ አዲስ አበባ ተመልሰው ነበር። እንደ ገብስ እሸት ባልታወቀ መዳፍ ታሽተው በጥይት ብረት ምጣድ በተለያዩ ጊዜያት የተቆሉ ሟቾች ግን እንደ አዲግራት ቆሎ ተቅመው ተዘግነዋል። ያስታወሳቸው ከተረሱ በኋላ በተለያዩ ስፍራ የሚገኙ የሟች ቤተሰቦችን አጽናንቶና ገንዘብ ሰጥቶ የተመለሰ አንድ ጠና ያለ የመሀል ሀገር ሰው ነበር። ወረታ አማራ ከዓመታት በፊት አስረሽ ምቺው በሚመታበት አንድ ጠላ ቤት ውስጥ አንድ ምንጩ ያልታወቀ ጠብ ተነስቶ ምድረ ጠጪ መቃመስ ጀመረ። በዚህ ብጥብጥ ውስጥ ነገሩ ያልገባቸው የፎገራና የውዶ ባላገሮችም ተሳትፈውበት ነበር። ጠቡ እየሰፋ ሄደ። አቅጣጫውን በመሳት ከጎረቤት ወደሚገኝ አንድ የተከበረ ሰው ቤት ተዛመተ። ይህን ቀውጢ ጠብ የሰማው ጎረቤት ሰውዬ ሊገላግል ሲወጣ ራሱ ተገላገለ። ቀጥሎ ባለቤትና ልጆቹ። ይህ ከሆነ ከወራት በኋላ አንድ ያልታወቀ ሰው ወደ ወረታ ከተማ መጥቶ ቀሪ ሴት ልጁን እንባ እየተናነቀው ካጽናናና የአባቷ የልብ ጓደኛ መሆኑን ከተናገረ በኋላ ለውድ ጓደኛውና ለቤተሰቦቹም ከዚህ በፊት የህይወት ዋስትና እንደገባላቸው በመንገር ገንዘቡን በአቅራቢያ ከሚገኝ የኢንሹራንስ ኩባንያ ቅርንጫፍ ሄዳ እንድትወስድ ሰነድ ሰጥቷት እያዘነ ተመለሰ።
አሶሳ ቤንሻንጉል ጉሙዝ ከዓመታት በፊት። አቶ ባሪ አብዱ በስነ ምግባሩ አንቱ የተባለ ወርቅ ቆፋሪ ቢሆንም አንድ ያልጠበቀው እክል ገጥሞት ነበር ከርቸሌ የተወረወረው። እክሉ ሌላ ሆኖ ሳይሆን በባህላዊ መንገድ ወርቅ በሚቆፍሩ ወጣቶች ላይ አሰቃቂ ግድያ ፈጽመሃል በሚል ነበር። ይህ ከሆነ ከአያሌ ወራት በኋላ ለሟች ቤተሰቦች አንዳንድ ኢትዮጵያ ውስጥ የሚገኙና የህይወት ዋስትና የሚሰጡ የኢንሹራንስ ኩባንያዎች ክፍያዎችን ትርጓሜው ከግዕዝ ቋንቋ ተወርሶ ነገ ማለት የሆነውና ጌሴም የተሰኘው የኢንሹራንስ ኩባንያ ሲቋቋም አንድ ከፍተኛ የአክሲዮን ድርሻ ያለው ግለሰብ የሚቀጥለውን ሲናገር የማያባራ ጭብጨባ አጅቦት ነበር። እኔ ለመኪኖቹ የሶስተኛ ወገንም ሆነ ያኛውን ኢንሹራንስ ገብቼላቸዋለሁ። እስካሁን ከአንድም ግዑዝ አካል ጋር ተጋጭተው አያውቁም። በእርግጥ አንዳንድ በግልግል የምናልፈው የመኪና ጭረት ሊያጋጥም ይችላል። ይሁን እንጂ አንድም ቀን ወደ ኢንሹራንስ ኩባንያ ሄጄ አሰሩልኝ ብዬ አላውቅም። ነገር ግን አንድም ቀን በዚህ ግዑዝ መኪኖች ላይ እርግጠኛ ሆኜም አላውቅም። በአሽከርካሪ ስህተትም ሆነ በመንገድ ስህተት አሊያም በሌላ ምንጭ ባልታወቀ ስህተት ወደ አመድነት ሊለወጡ ይችላሉ። ያኔ ወደ ኢንሹራንስ ኩባንያ ሄጄ ዋስትና በገባሁላቸው መጠን ክፍያዬን መጠየቄና ሁኔታውን ታይቶ ክፍያዬን መቀበል አይቀርም። ይህን ስል የህይወት አልባ ኢንሹራንስ ቢዝነስ አያዋጣም ማለት አይደለም። ማለት የፈለኩት ለግዑዝ አካል ዋስትና ከምንገባ እንቁ ለሆነው ኢትዮጵያ ዋስትና እንገባለትን ነው። አሁንም ጭብጨባ አቋረጠው። ማለት የፈለኩት ለምን ለኛ ዋስትና ይገባልንም ነው። መኪና ሲጋጭ ኢንሹራንስ ያሰራዋል። እኛ ስንታመምስ? መኪና ሲገለበጥ፣ መርከብ ሲሰምጥ፣ ሸቀጥ ሲዘግጥ፣ ማሽን ሲቀልጥ፣ ቤት ሲቃጠል፣ አዝመራ በቃጠሎና በአንበጣ ሲወድም ኢንሹራንስ ይከፍላል። እኛ ስንሞትስ? ለሰው ህይወት ያልተገባ ዋስትና የምን ዋስትና ነው? ለምሁራን አእምሮ ዋስትና ሊገባ ይገባል። ለባተሌዎች ጉልበት ዋስትና ሊገባ ይገባል። ለወታደሮች ህይወት ሳይቀር ዋስትና ልንገባላቸው ይገባል። ህይወት ሰው ሲሞት ወደ መቃብር ለመጎተት ውድ የአስክሬን ሳጥን ለመግዛት ለምን እንሮጣለን? ለምን ለትምህርቱ፣ ለጤናው፣ ለሞቱስ ቢሆን ለምን ዋስትና እንገባለት? በዚህ መሃል አንድ ሰው ተነስቶ ተናጋሪውን ሰውዬ አስታቀረው። ምንድነው ዋስትና የምትለው? የሰው ልጅ ህይወት የገንዘብ ዋስትና ሊገባለት አይገባም አለ። ጆሮ እንደተሰጠው ሲረዳም ሂድና እያንዳንዱን ኢትዮጵያዊ ጠይቅ፣ ዋስትናዬ የመድህን ኩባንያ ሳይሆን መድኃኔዓለም ነው ይልሃል ብሎ እጁን አወናጭፎ ተቀመጠ። በእርግጥ አለ ተናጋሪው ሰውየውን በጥሞና አዳምጦ እስኪቀመጥ ከጠበቀ በኋላ፣ በእርግጥ ለሁላችንም ዋስትናችንና የህይወታችን ባለቤት መድኃኔዓለም ነው። ይህንንም አልተቃወምኩም። ይሁን እንጂ ኢየሱስ ክርስቶስ ለዘላለማዊ ህይወታችን በደሙ ዋስትና ሰጥቶን ተመልሷል። እርሱ የገባልንን ዋስትና ሞት የማይሽረው ከሞት በኋላ የሚገኝ ነገር ነው። በዚህ መሃል አንዳንድ ሰዎች ሳቅ አመለጣቸው። አሁን የምንነጋገረው ግን ስለ ዘላለማዊ ህይወት ሳይሆን ለጊዜው ኖረን ስለምናልፍበት ህይወታችን ይመስለኛል። የተሳሳትኩ አልመሰለኝም። እና አቋቁም ተብለን የተጠራንበት ኩባንያ ኢንሹራንስ ኩባንያ ይመስለኛል። አሊያ ወደ ቤተ ክርስቲያን አጥር ግቢ በስህተት ገብቻለሁ ማለት ነው። ረጅም ሳቅ ንግግሩን ዋጠበት። ሳቁን ሳይስቅ አሳለፈና ቀጠለ። ለማለት የፈለኩት የመግለጽ ችግር ከሌለብኝ በቀር ለቁሳዊ ነገር ዋስትና ሲገባ ለምን ለኛ ዋስትና አይገባም ነው። ምክንያቱም ኢትዮጵያ ውስጥ 90 ሚሊዮን ሰው እንጂ 90 ሚሊዮን መኪና የለም። በእርግጥ ቶሎ እየሞተ ኢንሹራንስ ኩባንያችን እንዳያከስር ማስተማር ያለብን ጤናውን እንዲጠብቅ፣ ዜብራ ይዞ እንዲሻገር፣ ለሞት ከሚዳርጉ አደጋዎች ሁሉ እንዲርቅ፣ ከአስከፊ በሽታዎች ራሱን በኮንዶምና በጸሎት እንዲጠብቅ ወዘተረፈ ነው። ባንለውም የኢትዮጵያ ሕዝብ ራሱን መጠበቅ አይታማም። ማለቴ ለምሳሌ እንደ ጎርፍ፣ እንደ እሳተ ገሞራ፣ እንደ ሱናሚ ወዘተረፈ ያሉ አስከፊ የተፈጥሮ አደጋዎች አያሰጉትም። የቅድሙ ሰውዬ ሳያስፈቅድ ብድግ አለና አብዮትስ ጦርነትስ ለኢትዮጵያ ሕዝብ አያሰጉትም
ብሎ ተቀመጠ። ይቅርታ፣ እኔ ማወራው እንደ ፖለቲካ ተንታኞኝ ሳይሆን እንደ አንድ ተራ ግለሰብ ነው። በሌሎች ሀገሮች ተሞክሮ እንዳየነው የህይወት መድህን ዋስትና እጅግ አዋጭ ቢዝነስ ነው። አዋጭ ብቻ አይደለም፣ ወደር የሌለው ቢዝነስ ነው። አመሰግናለሁ። የማያባራ ጭብጨባ። በግምት እድሜ ወደ 60 የሚጠጋው ይህ ተናጋሪ ሰውዬ በምጸት ፈገግ ብሎ ተቀመጠ። ጥቂት የህይወት መድህን ዋስትናን የሚመለከቱ ጥናታዊ ጽሑፎች ቀርበውና አያሌ ንግግሮች ተደርገው ስብሰባው ተጠናቀቀ። ከወራት በኋላም በኢትዮጵያ ብሔራዊ ባንክ መልካም ፍቃድ በ101 የአክሲዮን ባለድርሻ ቱጃር አባቶችና ቁጥሩን ለመጥራት ድሃ በማይደፍረው ረብጣ ገንዘብ መነሻ ካፒታል ጌሲም የተሰኘው የኢንሹራንስ ኩባንያ ተቋቋመ። አልቦ ምዕራፍ አዲስ አበባ ኢትዮጵያ። ዳኛ ናጌብ በቃሉ ያየውን ለማመን ተስኖታል። እጁ ከመንቀጥቀጡ የተነሳ የሚያሽከረክረውን ነጭ ኮሮላ መኪና መሪ ለመያዝ እንኳን አቃተው። ከ6 ኪሎ ዩኒቨርሲቲ በፖለቲካል ሳይንስ የተመረቀች ልጁን ጋቤና ውስጥ ጭኖ በአፍንጮ በር በኩል አድርጎ ከታጠፈ በኋላ ሰሜን ሆቴል አጠገብ ያለውን የትራፊክ ቀይ መብራት ሲይዘው ነበር ድንጋጤ እንደ መብረቅ የመታው። ከጥግ የተቀመጠችው ልጁ የሚንዘፈዘፍ እጁንና በቀጭን አፍንጫው ላይ የተንቆረዘዘ ላቡን አፈራርቃ እየተመለከተች ምን እንደነካው በጥያቄ ብታጣድፈውም ወባ እንደያዘው ቆልኛ ከመንዘፍዘፍ በቀር አንዳችም ሊመልስላት አልቻለም። የትራፊክ መብራት ወደ አረንጓዴነት ቢለወጥም የናጌብ እግር ግን ነዳጅ መስጫውን ለመርገጥ እንኳን ተሳነው። ከኋላ የቆሙት መኪናዎች ጥሩምባ አካባቢውን አቀለጠው። አባዬ ምንድን ነው? ንገረኝ እንጂ። ልጁ ሎዛ ናጌብን ከተዘናፈለ ጸጉሯ ላይ የጫነችውን የመመረቂያ ኮፍያ መንጭቃ ግራ ቀኙን በፍጥነት ገላምጣ እያየች አባቷን በጥያቄ አዋከበችው። የአባቷ አይኖች ግን በስተቀኝ በኩል ከቆመ ጥቁር ላንድ ክሩዘር መኪና ጋቢና ውስጥ ከተቀመጠ አንድ አስፈሪ ሰው አይኖች ላይ እንደ ጦር ተተክለው ሊነቀሉ አልቻሉም። አባዬ ምንድነው ነገሩ? ሎዛ የአባቷን አይኖች ስር ተከትላ ከተተከሉበት አስፈሪ ሰው አይኖች ላይ ወረወረቻቸው። ወደ አስፈሪው ሰውዬ የጥቁሩን ላንድ ክሩዘር መስታወት ዝቅ አድርጎ የምጸት ሳቆን ከለቀቀ በኋላ መልሶ ዘጋው። ጥቁሩ ላንድ ክሩዘር ግዳይ እንዳጣ ጅብ አጓርቶ ሽቅብ ወደ ሾላ አቅጣጫ ተፈለተከ። ማን ነው? ምንድነው ነገሩ? አባዬ ንገረኝ እንጂ። ሎዛ እንደ አስክሬን አላንዳች እንቅስቃሴ ድርቅ ያለውን የአባቷን አካል እየጎተጎተች ብትወተውተውም መልስ ልታገኝ አልቻለችም። ከኋላቸው የተሰደሩት መኪኖች ጩኸት አላባራም። በዚህ ጊዜ ከማዶ ቆሞ ይከታተል የነበረው የትራፊክ ፖሊስ በብስጭት ተወንጭፎ መጥቶ ዳኛ ናጌብ በቃሉን ዳር እንዲይዝ አስጠነቀቀ። ዳኛ ናጌብም እንደምንም ብሎ መኪናውን ዳር እንዳስያዘ መንጃ ፍቃድ ሲል የትራፊክ ፖሊሷን ባረቀበት። አውጥቶ ሰጥቶት ዝም አለ። ፖሊሱ መንጃ ፍቃዱን ሲያገላበት ከቆየ በኋላ ያስቀጣሃል ሲል ፈገግ ብሎ ተመለከተው። ናጌብ የትራፊክ ፖሊሱን ደረቅ ፈገግታ ገብታዋለች። ጉቦ ፍለጋ ናት። ምን ነው የሚያስቀጣኝ? ዳኛ ናጌብ እንደ መብረቅ ከመታው ድንጋጤው አልወጣም። ምንም ማያስቀጣ ነገር አለ ብለህ ነው? መብራት አልጣስኩም። አለመጣስም ያስቀጣል እንዴ? ሆን ብሎ የትራፊክ ፍሰቱን ማወክስ አለ። ሆን ብዬ አይደለም። ሆኖም መቅጣት ከፈለግ ከሆነ ይህ የስራ ጉዳይ ነው፣ የፍላጎት ጉዳይ አይደለም። ታዲያ እኔን አማክረን የምትቀጣኝ? ህግ ጥሼ ከሆነ መቅጣት ነው። በቃ። የናጌብ ልብ ቀልቡን ገፍቶት የሄደውን ጥቁር ላንድ ክሩዘር መኪና መከታተሉን አላቆመም። እኔ እኮ መቀጮህን ለመክፈል የምታባክነውን ጊዜ ልቆጥብልህ ፈልጌ እንጂ እዛም ያሉት እናንተው ናቸው። አላስጨረሰውም። ጊዜን እንደሆነ እዚህም እያባከንከው ነው።
ኢትዮጵያ ውስጥ የሰው እንጂ የጊዜ ችግር የለም። 90 ሚሊዮን ህዝብ መሳደብስ አያስቀጣም? እዚህ ሀገር 9 እንጂ 90 ሚሊዮን ህዝብ አይኖርም። ናጌብ ድርቅ አለ። ትራፊክ ፖሊሱ ቢቁለጨለጭም ኪሱን እንደማይዳብስ ሲያውቀው የመቀጫ ደረሰኙን መዥርጦ ይጽፍ ጀመረ። በመጨረሻም ምን ተፍረቱን የትራፊክ መብራት በመጣስ ከቶ ለቀቀው። ዳኛ ናጌብ እንደሌላው ጊዜ ቢሆን ኖሮ ከዚህ ፖሊስ ጋር አይላቀቅም ነበር። እውነት ነው ብሎ ባመነበት ነገር ሽንጡን ገትሮ በመከራከር አንቱ የተባለ ሰው በመሆኑ በጓደኞቹ ዘንድ ጋንጩር የሚል ቅጽል ስም ከወጣለት ቆይቷል። በዳኝነት ሙያ የተሰማሩ ጓደኞቹ በጉቦና በማማለጃ የደለበ ሀብት ሲያከማቹ፣ እርሱ ግን ጋንጩር ከሚል ቅጽል ስም በቀር ከኑሮ ላይ የቀጠለው ነገር የለም። ጥቂት ራሱን ለማረጋጋት ሞከረና መኪናውን አስነስቶ ሽቅብ ወደ ሸላ ከተጓዘ በኋላ ወደ ቀኝ የሚታጠፈውን መንገድ ከመያዙ በፊት ጫፍ ላይ ከምትገኘው ላውንደሪ ቤት ፊት ለፊት መኪናውን አቁሞ ወረደ። ከሳምንታት በፊት ያስገባውን ሱፍ ከላውንደሪ ማውጣት ስላልቻለ በልጁ የምርቃት ቀን መልበስ ባለበት ሁኔታ ለብሶ አልተገኘም። ገብቶ ልብሱን ደርሶ እንደሆነ ቢጠይቅም ዛሬ የሚጠበቀው ታጥቦ የታሸገ ልብስ ሳይሆን የለመደው መልስ ነበር። ምንም ሳይናገር ወደ መኪናው ተመለሰ። አልደረሰም? ሎዛ ምንነቱን ካልተረዳችው የአባቷ ድንጋጤ ሳትወጣ ጠየቀችው። አልደረሰም አለ ናጌብ መኪናውን ሞተር እየቀሰቀሰ። አልደረሰም አለ ናጌብ መኪናውን ሞተር እየቀሰቀሰ። ውሃ የለም፣ መብራት የለም፣ ልብሱም አልደረሰም። ወደ ቀኝ ከታጠፈ በኋላ የዘበኛ ሰፈርን አልፎ ችሎት አደባባይ እንደተሻገረ ቅድም አልፎት የሄደው ጥቁር ላንድ ክሩዘር ከኋላው እንደ ፈረስ እየጋለበ መጥቶ ቀደመው። ምንድነው አባዬ? ለምን አትነግረኝም? ሎዛ አባቷ ላይ ባልገባት ስሜት አፈጠጠች። ዳኛ ናጌብ ችሎት አደባባይን ተሻግሮ ከሚገኘው ቤቱ በር ላይ እንደደረሰ መኪናውን አቁሞ ወደ ልጁ በዝግታ ዞረ። በደስታዋ ቀን መርዶ ሊያረዳት ባይፈልግም ጥያቄዋን ካልመለሰላት አእምሮ እረፍት እንደማያገኝ በማመኑ እውነቱን ሊነግራት ቆረጠ። እንዳትጨነቅ ሲል ሊዋሻት ቢፈልግም ይሄን ለማድረግ አልተቻለውም። ንገረኝ እንጂ አባዬ፣ ምንድነው ነገሩ? ሎዛ አለ ናጌብ የጭንቀት እስትንፋሱን በረጅሙ ለቆ። የሰው በህይወቴ ከገጠሙኝ አደገኛ ወንጀለኞች ሁሉ ወደር የሌለው ነፍሰ በላ ነው። ዶዶዶዬ ይባላል። የአያሌ ሰዎችን ህይወት ቀጥፏል። ጉዳዩን ያስኩት እኔ ነበርኩ። ተነቦ የማያልቅ ክሱን ከመረመርኩ በኋላ ሞት ፈርጄበት ነበር። ነገር ግን ይኸው ተለቆ ባይኔ በብረቱ እያየሁ ነው። ሎዛ ክው ብላ ደርቃ ቀረች። ከአንድ ቀን በፊት እርምጃ 1 ጀበል አሊ ዱባይ። ሜሌክ ፊቆ በቴምር ዛፍ ስር ተቀምጦ ስንኝ እንደሚያመጥ የአረብ ገጣሚ እየተወራጨ ከእንቅልፉ ነቃ። የተንቀሳቃሽ ስልኩ ጥሪ ባያናጥበው ኖሮ በቅርቡ ከተዋወቃት ቆንጆ ልጅ ጋር በህልሙ ፍቅር እየሰራ ነበር። ህልሙን ያቋረጠውን ጥሪ አጥብቆ እየተራገመ ቢሆን እየተነጫነጨ መነሳቱ አልቀረም። እንደምንም አይኑን ሞዥቆ ቁርጥት እንደያዘው ጥጃ የሚንፈራፈር ስልኩን ተመለከተው። በተንቀሳቃሽ ስልኩ ጠፍ ሜዳ ላይ የሚታየው ቁጥር ከኢትዮጵያ የተደወለ መሆኑን ያሳብቃል። አዲስ አበባ ውስጥ የተዋወቃትና ልቡ በፍቅር የነደደላት ልጅ ድምፅ ከወዲያኛው እንዲመለስለት በመጓጓት ተስገብግቦ በማንሻ ቁልፉ ተረክ አድርጎ ከፈተው። ሄሎ አለ በጎረነነ ባደረ ድምፅ እያፈረ፣ ያደረ ድምፁ እንደማይመጥናት በማሰብ እንደሱ ለዛቸው የውበት ንግስት ለስርቅርቅ ድምጿ በሚመጥን ቃጭን ለዛ እንጂ ክሩ እንደዛለ በገና በጎለደፈ ድምፅ ማናገር አልነበረበትም ነበር። ሆኖም ድምፁ እንደ አቦል ቡና ጠርቶ እንደ ቶና እስኪቀጥን የመጠበቅ አቅም አልነበረውም። ነገር ግን የጠበቀው ሌላ ድምፅ ነበር፣ የወንድ ድምፅ። አሁኑኑ ውጣና ወደ ኢትዮጵያ ተመለስ ብሎ ሰላምታ ያላስቀደመው ድምፅ ትዕዛዝ መስጠቱን ቀጠለ። አብዱል ከሪም አልባራኪ የተቆረጠልህን የአውሮፕላን ትኬት ይዞ ኤርፖርት እየጠበቀ ነው፣ ፍጠን
የአባቱ ድምፅ ነው፣ የፊቆዶሬ። እንዲህ አባዬ፣ የመጣሁት እኮ የአመት ፍቃድ ጠይቄ ነው። ገና እኮ 1 ሳምንት እንኳን አልሞላኝም። ምንድን ነው ነገሩ? ጨርሻለሁ፣ ፍጠን አባዬ። ስልኩ ጢው ጢው የሚል ድምፅ አሰምቶ ተቋረጠ። ሜሌክ መበሳጨትም አለመበሳጨትም ባለመቻሉ ተበሳጨ። ንዴቱ ንጥሻ እንደቀረበት ላስነጠስ ባይ ደርቆ ዝም አለው። ወለሉ መሃል እንደ አበበ ቢቂላ በባዶ እግሩ ቆመ። በእርግጥ የእርሱም ሕይወት በባዶ እግር አይሁን እንጂ በባዶ ልብ በሩጫ የተሞላ ነው። አበበ ቢቂላ በሮም ጎዳና ላይ በባዶ እግሩ እንደሮጠው እሱም በአባቱ ረቂቅ ጎዳና ላይ በባዶ ልቡ በመሮጥ አንደኛ ነው። ለሜሌክ መንገዶች ሁሉ ወደ ሮም ሳይሆን ወደ ፊቆ ነው የሚያመሩት። አባቱ በልኩ እንጂ በመልኩ ያልወለደው ይመስል በልኩ እንደተሰፋለት ልብስ ሲፈልግ የሚያወልቀው ሲፈልግ ሲለብሰው የኖረ ሰው ነው። ልጅነቱን አባቱ በመረጠው መንገድ አንከላወሰው። ወጣቱነቱንም አባቱን እንደ ቦይ በቀየሰው መንገድ አጋመሰው። ምንም እንኳን የኋላ ኋላ ቢወደውም 2ኛ ዲግሪ የተቀበለበትን የኢኮኖሚክስ ዘርፍ እንኳን የመረጠው አባቱ ነው። ይባስ ብሎ በዚህ ወቅት ራሱ ሜሌክ በዋና ስራ አስኪያጅነት በሚመራው ጌሴም በተሰኘው የኢንሹራንስ ኩባንያ ውስጥ እንኳ የአባቱ አራጊ ፈጣሪነት አልተገታም። አባቱ የኩባንያው የቦርድ አባል ከመሆኑ አልፎ በራሱ ፍላጎት ልጁን ያላሽከረከረበት፣ ውሳኔውን ያልጠመዘዘበት ቀን የለም። ሜሌክ ወለሉ መሃል በባዶ እግሩ ቆሞ ለአያሌ ደቂቃዎች የአባቱ እስካሁን ሂደት አሰላሰለ። ልጁን ባሪያ ለማድረግ የወለደ ሰው ይኖር ይሆን? ፈጣሪ ለነጻነት ሲፈጥረው ቤተሰቡ እንደኔ ለባርነት የተመኘው ስንቱን ይሆን ሲል አእምሮ በጥያቄ ሞላው። የአባቱን ድርጊቶች ሁሉ ሲገመግማቸው ይበልጥ እየበገነ እየተከነ መጣ። ደውሎ አልመጣም ለማለት የስልኩን ቁልፎች ከመጫን ሌላ ጥያቄዎች አእምሮን ወጠሩት። መልሶ ተወውና እንደገና ማሰላሰሉን ቀጠለ። አባቱ የደወለለት ባልታወቀ የስልክ መስመር ነው። ምናልባት የተፈጠረ ችግር ይኖር ይሆን ሲልም አሰበ። ለአባቱ ብቸኛ እንደመሆኑ የአንድ የአባቱ ስሜት ቆነጠጠው። ምንም እንኳን አባቱ በራስ መንገድ ብቻ እጣ ፈንታውን ሲጎትታት ቢኖርም ብቸኛ ልጁ እንደመሆኑ መጠን አልፈርድበትም የሚል የይቅርታ መንፈስም አደረበት። በእርግጥ ለግል ሕይወቱ ጊዜ መስጠት አልቻለም እንጂ የጎደለበት ነገር የለም። አባቱ አዲስ አበባ ውስጥ ከሚኖሩ ቱጃሮች አንዱ ነው። እንደ ግል መከታውና ጋሻው ይቁጠረው አይቁጠረው ባያውቅም በተንጣለለው የአባቱ ግቢ ውስጥ የግል ቪላ ቤት አለው። ራሱን እንደ ቁም እስረኛ አሊያም እንደ ለማዳ አንበሳ ከመቁጠር በቀር አዲስ አበባ ውስጥ ከሚነዱ ውድ መኪኖች ውስጥ የሚካተቱ 2 የቅንጡ መኪኖች አሉት። ሆኖም ይህ ሁሉ ሕይወት ሊዘራለት አልቻለም። እንደ ኢኮኖሚስትነቱና እንደ ራሱ ሲያስብ ዱባና ቅል ለየቅል ይሆንበታል። ይህን ሲያሰላስል ከቆየ በኋላ ከትውስታ የተወረወረ የድንጋይ ምርግ አረፈበት። በቅርቡ የተዋወቃትና ለሕይወቱ አንድምታ ትርጉም የሰጠችውን ልጅ የምርቃ ስነስርዓት ትዝ አለው። አባቱ ወደ አዲስ አበባ እንዲመለስ ባያዘውም በራሱ ለመመለስ እንደ ሰጋር ፈረስ ልቡ ይንጠው ጀመረ። ወዲያውኑ የተንቀሳቃሽ ስልክ ቁልፎቹን ይጨቋቁን ጀመር። መጥሪያውን ተጭኖ ስልኩን ከጆሮ ለገተው። ጢጥ The person you're trying to reach is not available. Please try again later. ጢጥ 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 ስትል የእስያ ቅላጼ ያላት ኦፕሬተር በአረብኛና በእንግሊዝኛ እያፈራረቀች ወረደችበት። አሁንም ደጋግሞ ሞከረ። ይቅርታ፣ የደወሉላቸውን ደንበኛ ለጊዜው ማግኘት አይችሉም። እባክዎ እንደገና ይሞክሩ። ሜሌክ በኢትዮጵያ ግንኙነት መረብ እርር ድብን ብሎ ንዴቱን ያስታግስለት ይመስል የሌሊት ልብሱን አውላልቆ ወደ ገላ መታጠቢያ ክፍሉ ገባ። ገላውን ተለቃልቆ ሲያበቃ እንደ ሁልጊዜውም ቀለል ያለ ልብስ ከለበሰ በኋላ ቤቱን ከኋላው ቆልፎ ወጣ። ከመሃል ከተማው ወጣ ብሎ በሚገኘው ጀበል አሊ ተብሎ በሚታወቀው በዚህ መንደር ውስጥ በተንጣለለ ቦታ ላይ የተሰራው ይህ እጹብ ድንቅ መኖሪያ ቤት
ከ5 ዓመት በፊት አባቱ ያሰራው ነው። ዱባይን እንደ ዋና ከተማቸው ከሚቆጥሯትና በዓለም ዙሪያ ከሚገኙ ባለሀብቶች አንዱ ነው አባቱ ፊቆ ዱሪ። በመሆኑም የዱባይ አየር ጠባይ ምቹ በሚሆን ጊዜ እየመጣ በዚህ በተንጣለለ ግቢ ውስጥ ያሳልፋል። በግቢ ውስጥ አትክልቱን የሚኮተኩቱና ቤቱን የሚጠብቁ ፓኪስታኖች ሲኖሩ ከሜሌክ በቀር ማንም ሌላ ኢትዮጵያዊ ዝር አይልም። ፊቆ በጀበል አሊ መንደር ውስጥ ቤት እንዳለው ማንም ኢትዮጵያዊ እንዲያውቅበት አይፈልግም። ልጁ ሜሌክም ቢሆን ምንም ኢትዮጵያዊ ወደዚህ ቤት ይዞ እንዳይመጣ ከፍተኛ ማስጠንቀቂያ የተሰጠው ገና ቤቱ ተሰርቶ ከማለቁ በፊት ነበር። ሜሌክ ፊቆ ግቢ ውስጥ ተወልውላ ወደ ቆመችለት ጥቁር ሼቭሮሌት መኪና ገባና ዘበኞቹን ተሰናብቶ ወጣ። ጥቁሯን ሼቭሮሌት እያከነፈም ረጅሙን የሼክ ዚያድ ጎዳና ተያያዘው። ወደ ጀበል አሊ ወደብ የሚወስደውን መንገድ ተወና ወደ ቀኝ የሚታጠፈውን አውራ ጎዳና ይዞ ጥቂት እንደነዳ ኢብን ባቱታ የገበያ አዳራሽ ሲደርስ መኪናውን አቁሞ ወረደ። አፉን እንዳልሻረ ትዝ ያለው የገበያ አዳራሹን ከአውራ ጎዳናው በስተቀኝ በኩል ሲመለከት ነበር። ወደ ገበያ አዳራሹ ገብቶ ጣፋጭ ዳቦውን በታሸገ ወተት ካወራረደ በኋላ ቡና አስቀዳና ተቀመጠ። እጁን ስልኩን ከመንካት ሊቆጠብ አልቻለም። ጣቶቹ የሎዛን ቁጥሮች ይጨቋቁናሉ። ከአያሌ ጊዜ አሰልቺ ሙከራ በኋላ ጥሪ ተሰማ። ልቡ ያለ ልማዱ ድው ድው ይል ጀመር። ከጥቂት የጥሪ ድምጾች በኋላ ለስለስ ያለ ጣፋጭ ድምጽ የሰማ መሰለው። ሄሎ ማልበል? የሚሰማው ትህትና የተላበሰ ድምጽ የሎዛ እንደሆነ አልተጠራጠረም። ሎዛ? አዎ ነኝ። ማልበል? ሜሌክ ነኝ። ሎዛ እንደምነሽ? ደህና ነኝ ሜሌክ። ከየት ተገኘ? ዱባይ እንደሚሄድ ነግሬሽ አልነበር? አዎ ልክ ነው። ዱባይ ነኝ ያለሁት። አሁን ግን ወደ ኢትዮጵያ ልመለስ ነው። ምን ነው በደህና? አለች ሎዛ። ወደ ሀገር ቤት መመለስ በደህና ያስተኛል እንዴ? አይ ቸኮልክ ብዬ ነው። እንደምሰማው ዱባይ አትሰለችም ነው የሚባለው አለችው። የሜሌክ ግንባር ቁጥር ከንፈሩን ክርር አለበት። እንደ አዲስ ፍቅረኛ ቸኮልክ ሳይሆን ዘገየ ነበር መባል የነበረበት ሲል አሰበ። በእርግጥ እሱ እንዳፈቀራት ቢያውቅም እርሷ ግን እስካሁን ፍንክች አላለችም። ለስራ ጉዳይ በአስቸኳይ ተፈልጌ ነው ሲል ሳይደብቅ ነገራት። ሆኖም ያንቺ ምርቃት ቀንም ደርሷል። ይልቁንስ የማመጣልሽን ስጦታ ብታማርጭኝ ስል ነው መደወሌ። የበረራ ሰዓቴ እየደረሰ ነው። ተሳስተሃል ሜሌክ። አንደኛ ምንም አይነት ስጦታ አያስፈልገኝም። ሁለተኛ ስጦታ አይመረጥም። ስጦታዋን የመረጠች የመጀመሪያ ሴት ልታስብላኝ ነው? ይቅርታ አለ አይደል የማወራ ባጣ ነው ማለቴ። ሜሌክ ተንተባተበ። የምታወራው ካጣ ስልኩን ዝጋው። ቃል ማማጥ አያስፈልግም ማለቴ በረራ እንዳያመልጥ ሜሌክ። ሎዛ ወዬ፣ አንድ ነገር ብዬ ስልኩን ብዘጋው ቅር ይልሻል? የፈለግከው ማለት ትችላለህ። አፈቅርሻለሁ። መብት ነው። የፖለቲካል ሳይንስ ተመራቂ ተማሪ መሆንሽን አውቃለሁ። መልሰሽ ልክ አይደለም ባልልም ልክ ነው ብዬም ለመቀበል ግን ያዳግተኛል። መቀበልም አለመቀበልም መብት ነው። ልዋሻ አልሻም። ይቅርታ ጨቀጨኩሽ መሰለኝ። ኢትዮጵያ መጥቼ እስካይሽ ግን ቸኩያለሁ። እስከዛው መልካም ጊዜ። ቻው ቻው። ስልኩን እንደዘጋው ያልጠየቃት ጥያቄ ትዝ አለው። የጫማ ቁጥሯ፣ የወገብ ቁጥሯ ወዘተ። እንደገና ለመደወል ቢያስብም ሀፍረት ቢጤ ቆነጠጠውና ተወው። ወገቧን ለማስታወስ ሞከረ። ቀጭን ነው። በመሆኑም ለመገመት ሞከረ። ከግምት ይልቅ 3-4 ቁጥሮች ያላቸውን ልብሶች ለመግዛት ወሰነ። ጫማዎቿንም እንደዛው። ሽቶዎችንና ጌጣጌጦችን ግን በራሱ ምርጫ ሊገዛ ወደደ። ሜሌክ ጊዜ ሳያጠፋ የስጦታ እቃዎቹን ሸምቶ ከቀረቀበ በኋላ መኪናውን አስነስቶ የሼክ ዚያድ አውራ ጎዳናን ይዞ ውሃ በመሰለው አስፋልት ላይ እንደ ጥይት ይወነጨፍ ጀመር።
ከፋርስ ባህረ ሰላጤ በስተደቡብ ምስራቅ የምትገኘውን ዱባይ ከሰባቱ የተባበሩት አረብ ኤሚሬትስ ከተሞች አንዷ ውቧ ከተማ ናት። ዋነኛ ገቢዋ ከቀረጥ፣ ከቱሪዝምና ከሪል ስቴት የሚገኝ ሲሆን ከ1960ዎቹ ወዲህ የተገኘው የነዳጅ ሀብት ከገቢዋ ከ5% በታች የሚሸፍንና እዚህ ገባ የማይባል ነው። ከዛ ይልቅ ከዓለም ረጅሙ ሰማይ ጠቀስ ህንፃ ቡርጅ ካሊፋን ጨምሮ በሌሎች ሰማይን በሚታከኩ ፎቆቿ ውስጥ የሚርመሰመሱት ነጋዴዎችና የደቡብ እስያ ርካሽ ጉልበት የገቢ ምንጮቿ ናቸው። በዓለም ዙሪያ የሚገኙ ባለሀብቶችና ታዋቂ ሰዎች በዚህ ሉዓላዊት አብረቅራቂ ከተማ ለመዝናናት የሚያወድሙት ገንዘብ የጀርባ አጥንቷ ነው። ዱባይ የገባ ገንዘብ መውጫ የለውም። አንዳንዶች እንደሚሉት ዱባይ የሚለው ስያሜ ራሱ ገንዘብ ማለት ነው። ታዋቂ ገጣሚ ዮቢያድ ከመቆርቆሯ በፊት የነበረውን የአንበጣ መንጋ በማስታወስ ኩባ ኩባ ሲል ይጠራታል። የአንበጣ ልጅ ማለቱ ነው። አሁን ግን ዱባይ ውስጥ የሚርመሰመሰው ገንዘብ አምጣ እንጂ አንበጣ አይደለም። ይህ እንዲሆን ደግሞ በህዝብ ዘንድ በአንጻሩ ተቀባይነት ያለው መንግስት የዘረጋው ቀጥተኛና ምቹ የሆነ ስርዓት ነው። በቁፋሮ የተገኙት ጥንታዊ ከተሞች ከክርስቶስ ልደት በፊት ከ8000 ዓመት ዓለም ጀምረው የምስራቁና የምዕራቡ ዓለም የግብይት ማዕከል እንደነበሩ እስልምና ከመግባቱ በፊትም አሁን ሜሊክ በስተግራ በኩል ትቶት የሚያልፈው ጁሜራ ተብሎ የሚጠራው አካባቢ ባጂር የሚባል ጣዖት የሚያመልኩ ጎሳዎች ይኖሩባት የነበረችው ዱባይ የኋላ ታሪኳ ተረት ይመስላል። በር ዱባይ በሚባለው አካባቢ ጠርቀም ብለው ዘመናዊ ኑሮ ለመኖር የሞከሩ ጎሳዎች በ1841 ዓ.ም ፈንጣጣ ፈጅቷቸው የተረፉት አሁን ሀበሻ ወደሚበዛባትና ዴራ ወደ ተባለው አካባቢ ሸሽተው እንደገና ከትመው ነበር። ሆኖም በ1894 ዓ.ም በተነሳ ቃጠሎ ዴራ ወደ አመድነት ብትለወጥም የአሁኗን ዱባይ እንደ ጸደይ አበባ እንደ ገፍ ከመፍካት አላገዳትም። የተባበሩት የአረብ ኤሚሬቶች አንድነት ውጤት ከብልጽግና አልፎ ለሌሎችም ድሎት ሆኗል። ከ1833 ዓ.ም ጀምሮ በአልማክተም ንጉሳዊ ቤተሰቦች የምትመራው ዱባይ ህዝቦቿ የፌዴራሉን ብሔራዊ ሸንጎ ሹሞች ከመምረጣቸው በቀር አስተዳደሯ ፍጹም ሞናርካዊ ነው። ከአጠቃላይ ነዋሪዎቿ ውስጥ 10% የሚሆኑት ብቻ የአካባቢ ተወላጅ አረቦች ሲሆኑ ቀሪዎቹ 90% የሚሆኑት ግን መጤዎች ናቸው። ሜሊክ ፊቆ ከሀገሩ መንገድ አንጻር ሰማይና ምድር የሆነውን የዱባይን መንገድ እያነጻጸረ በሼክ ዚያድ ጎዳና እየከነፈ ነው። ቅናት እንደ ዱባይ ሙቀት እየወበቀው በስተግራ በኩል ቡርጅ አልአረባን፣ ጁሜራ ቢች ሆቴልን፣ በስተቀኝ በኩል ኤምሬት ሞልን፣ ቡርጅ ካሊፋን፣ ፋይናንሻል ሴንተርን፣ ወርልድ ትሬድ ሴንተር የመሳሰሉት ሰማይ ጠቀስ ፎቆች ስር እየከነፈ በአልሪጋ በኩል ታጥፎ ዱባይ ኢንተርናሽናል አየር ማረፊያ ዱብ አለ። የአባቱ ተላላኪና የዱባይ ወኪል የሆነው አብዱል ከሪም አልባራኪ ኢትዮጵያ የሚያደርሰውን የአውሮፕላን ትኬት ይዞ ሲንጎራደድ አገኘው። ስለዘገየም ብቻ ሳይሆን ከአብዱል ከሪም አልባራኪ ጋር የማውራት ፍላጎት ስላልነበረው ትኬቱን የመቀማት ያህል ከእጁ ላይ ላፍ አድርጎ የመኪናውን ቁልፍ ሰጥቶት ሻንጣውን እየጎተተ ወደ ተርሚናሉ ገባ። ወደ አውሮፕላኑ የመጨረሻ ገቢ እርሱ ነበር። ወንበሩን ለመፈለግ በእጁ ላይ የቀረውን ካርድ ተመለከተው። የበረራ ቁጥር EK723፣ የወንበር ቁጥር 37K፣ ክፍል ኢኮኖሚ ክላስ። ትኬት አልቆ ነበር ማለት ነው ሲል አሰበ። አባቱ በፍጥነት ባይፈልገውና ትኬት ባያልቅ ኖሮ በተንደላቀቀው የቢዝነስ ክላስ እንጂ የኢኮኖሚ ክላስ ትኬት እንደማይቆረጥለት ያውቃል። ሆኖም አዲስ አበባ የመድረስ እንጂ በቢዝነስ ክላስ የመንፈላሰስ አቅድም አልነበረውም። ግዙፍ አውሮፕላን አንጎብኩቦ ከተነሳ በኋላ አፍንጫውን ወደ ኢትዮጵያ መልሶ ሰማዩን እየከፈለ ሲከንፍ የሜሊክ አእምሮ ደግሞ አባቱንና በሎዛ ሀሳብ ይከንፍ ጀመረ። ለምን በአስቸኳይ ፈለገኝ? ሎዛ ስጦታዬን የፍቅር ጥያቄ ለመቀበል አሻፍረኝ ትለኝ ይሆን? ከአንድ ሳምንት በፊት እርምጃ 2 ቃሊቲ አዲስ አበባ።
ዶዶ ዶዮ ከእስር የተለቀቀበትን ደብዳቤና ሻንጣውን ይዞ ወደ እስር ቤቱ በር በፍጥነት እያመራ ነበር። አላስችለው ብሎ እንደገና ቆመና ለሶስተኛ ጊዜ ደብዳቤውን አነበበና ፈገገ። ከሰል ከመሰለ ወፍራም ከንፈሩ ስር ቀይ ድዱ እንዳደረፍም ግልብጥ አለ። ፈገግ ያሰኘው ነፃ የወጣበትና ይግባኝ ተጠይቆበት በከፍተኛ ፍርድ ቤት የማይነበብ ፊርማ የተሰጠው የአርነት ወረቀት ነበር። ጽሑፉ ይባስ ብሎ በመልክ መመሳሰል ምክንያት በስህተት እንደታሰረ ይገልጽና አሁን ግን ትክክለኛ ወንጀለኛ ስለተገኘ መለቀቁን ያበስራል። ይህ ብቻ አይደለም፣ ይቅርታም ይጠይቃል። በስላቅ ግንባሩን ወደ ላይ ሊሸመጥጠው ጭካኔውን የሚጠቁሙ የግንባር ላይ መስመሮች እንደ ሸረሪት ድር ተጠላለፉ። ደስታ ራሱን ሲወራው ከእድሜው ሳይሆን ጠንቶበት የኖረው የቂም ቁርሾ ከአጥንቱ ድረስ ስብ ያወጣው ይመስል ሀጫ በረዶ ሽበቱ እንደ ጃሩት እሾ ቆመ። ነጭ ጢም እንደ ዳዋ ከዋጣው ሙዳ ከንፈሩ በላይ ያሉት ሰፊ የአፍንጫ ቀዳዳዎች እንደ ጅብ ገደል ተከፍተው የሚያወጡት ትንፋግ ፊቱን ሳይቀር እንደ በረሃ ረምጫ ገረፈው። ሲሚንቶ ያነሰው የግድግዳ ግርፍ የመሰለ ፊቱ በደስታ እየፈካ አርነት የወጣበትን ወረቀት ደጋግሞ ተመለከተው። ዶዶ ዶዮ ይቅርታውን ለሶስተኛ ጊዜ ተቀበለ። በእርሱ ምትክ የታሰረው ሰውዬ ለመጨረሻ ጊዜ ይግባኝ ጠይቆ ሳለ ፍርድ ቤት በቀረበበት ቀን አይቶታል። ቁርጥ ራሱን ይመስላል። በዶዶ ዶዮ ላይ መስክረው የነበሩት ምስክሮች በሙሉ ተለቅመዋል። አዲስ እስረኛ ኦካ ኦኬሎ ከጋምቤላ ክልል ዲማ ከተማ ተይዞ ያመጣ ከመሆኑ በተጨማሪ ዶዶ ዶዮ የፈጸመው ወንጀል በሙሉ ከእርሱ ጋር እንዲገናኝ ተደርጎ ተበጅቶ ነበር። ይህ ብቻ አይደለም። በፊቆ ዶሬ የተመለመሉትና የአይን እማኝ የተባሉት ግለሰቦች በመቅረብ ምለውና ተገዝተው እንባ የተናነቃቸው ጭምር መስክረውበታል። ኦካ ኦኬሎ ከማልቀስ በቀር አማራጭ አልነበረውም። ሞት ተበይኖበት ዶሲ ወደ መዝገብ ቤት ከተመለሰ በኋላ ፖሊሶች እንደ ዶሮ ክንፍና ክንፉን አንጠልጥለው እያንከበከቡ ቃሊቲ ወህኒ ቤት ወስደው ወረወሩት። አይኑ እስኪቀላ እንደ ሴት እያለቀሰ የቃሊቲ በሮች በቀሉ አይኖቹ ፊት ተከረቸሙበት። ዶዶ ዶዮ በእርሱ ቤዛ ይሆን ዘንድ በመልኩና በአምሳሉ የተፈጠረውን ኦካ ኮሌሎን በልቡ እያመሰገነ የነጻነት ወረቀቱን ይዞ ወደ በሩ አመራ። የእስር ቤት ጠባቂዎችን እያመሰገነና ግራና ቀኝ የተኮለኮሉትን እስረኛ ጠያቂዎች እየገፈታተረ ወደ ውጭ ወጥቶ ከነተበ ቡኒ ሱሪው በፍለጋ ያገኛትን እንደ ባልቴት የጎበጠች ሲጋራ ወጣና ወገቧን ቀንጥሶ ጥሎ ቀሪዋን ለኩሶ ከእስር ቤቱ ውጪ ያለውን ዓለም ተቀላቀለ። ዶዶ ከአስፈሪነቱና ከመጣጣነቱ የተነሳ ከስጋ ቤት በር ላይ የተሰቀለ የበሬ ጭንቅላት የመሰለ የራስ ቅሉን ወደ ሰማይ አንጋጦ ደማቋን የጠዋት ፀሐይ በስተ ምስራቅ ተመለከተና በደስታ ፈገግ አለ። ቀዝቃዛውን የጠዋት አየር በሲጋራው ጢስ ያሞቀው ይመስል ደጋግሞ አትጎለጎለበት። ኮፍያውን በእጁ ካንጠለጠላት ትንሽ ሻንጣ አውጥቶ እንደ ጃርቶሾ ከቆመ ነጭ ጸጉሩ ላይ ከደፋ በኋላ የበቀል መስመር ያረሰው ግንባሩን ሸፍኖ ወደ ጎዳናው ተመለከተ። ጥቁር ላንድ ክሩዘር አስፋልቱ ዳር ቆሞ እየጠበቀው ነው። በዝግታ ወደ ቆመው መኪና ተራመደ። ወደ መኪናው ከመጠጋቱ በፍጥነት የጋቢናው በር ተከፍቶ ዋጠው። ቪቫ ዶዶ፣ ቪቫ ዶዶ አለ አንድ የማያውቀው ድምፅ ከኋላኛው መቀመጫ። የሚወደውንና የሚያውቀውን የፊቆ ዶሬ ድምፅ ነበር። ቪቫ ፊቆ ሲል በፍጥነት ወደ ኋላው ዞረው አጸፋውን መለሰ። ቪቫ የኔ ክርስቶስ። ዝምተኛው ሹፌር ጥቁሩን ላንድ ክሩዘር ወደ ጦር ሜዳ እንደሚሰግር ፈረስ ሽምጥ አስጋለበው።